ሰላም ለሁላችሁ እንዴት አላችሁልኝ? እኔ ተወዳጆች እኔ በጣም ደህና ነኝ ይመስገን አምላክ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኖር። ጭራሽ ሊጠፋብኝ ነው። እስኪ ጠፋብኝ ድረስ ነው የጠፋሁት። አይ ግን እንዴት አላችሁልኝ በድጋሚ ማለት ነው። እና እኔ በጣም ደህና ነኝ ይመስገን አምላክ። ምናምን ተጠፋፋን ፈልጉ ሰው አክሊል የጠፋ በሉ ጠይቁ ምናምን ደውሉ። ስቀልድ ነው። በጣም ብዙ ሰዎች ተጨንቃችሁ ነበር ምናምን እና አዝናለሁ፣ ስለተጨነቃችሁ አዝናለሁ። ያ ወዲያው በዚህ የዛን ጊዜ ቪዲዮን አጥፍቼው ነበር እና ያጠፋሁት ቪዲዮ ሰውን የሚያስጨንቅ ነው እንዴ? ለዛ ነበር የዛን ጊዜ የተወሰነ 1-15 ቀን ሲጠፋ ነበር ምናምን ለቀቁትን ቪዲዮ ያጠፋሁት ለዛ ነበር። እና ኤኒዌይስ ምንድነው ስላሳያችሁኝ ፍቅር ምናምን ያው እንግዲህ ጌታ ያክብርልኝ። ፍቅራችሁን የምትገልጡልኝ ግን በደንብ በጸሎት እንደሆነ ግን ተስፋ አደርጋለሁ። እና ስለኔም ስለሌሎች ወንድሞችን በተለይ እዚህ ሚዲያ ላይ ስለሚያገለግሉ ከዚህ ሚዲያ ውጭም ደግሞ ስለሚያገለግሉ ስለ ሁሉም መምህራን፣ ስለ ሁሉ ክርስቲያን ወንድም እህቶች፣ ስለ ሁላችን እንደምትጸልዩ ተስፋ አደርጋለሁ። እና በጸሎታችሁ ውስጥ ሁሌም ማሳሰብን አትርሱ። እና አልፎ አልፎ እንደዚህ የገባን ያው የተወሰነ ቀን እንትን ብዬ ቆይቼ ስመጣ መሽኩር ነው የሚጀምርኩኝ ማለት ነው። ኢቨን እዛ ጋር ራሱ ላይ እዚህ ጋር እያዩ ምናምን ነው ስቀልድረሽ እያዩዋችሁ ላውራ ሰው ወዴት ነው ሞፍር አንተ ትቀልዳል። እና ምንድን ነው በስመ አብ። እሺ ወደ ጉዳያችን ብንገባ ይሻላል። ሞሮ ራሱ ጠፋብኝ። ታሳፍራላችሁ። በጣም አሸማቀቃችሁኝ ፊት ለፊት ላይ ቁጭ ብላችሁ። እና የተወሰነ ነገር ምንድን ነው ስላሉ ጉዳዮች ምናምን ዝርዝር ጉዳዮችን ላወራችሁ አልችልም። አዝናለሁ። የሚነሱ ርዕሶች ምናምን አሁን ድጋሚ ባወራ ድጋሚ ጭቅጭቅ፣ ድጋሚ ቢወራ ድጋሚ ጭቅጭቅ ነው። ኦፍኮርስ እኔ ከድህነት ጋር ሊገናኝ ይችላል ብዬ የማስበውን እንደነገርኳችሁ እዛው ዩቲዩባችሁ ላይ አስቀምጠላችኋለሁ። ዛሬ ምንድን ነው ትላንት ምናምን አልተመቸኝም ነበር እና ዛሬ ቪዲዮ ሰርቺ ለ1 ሰዓት ከ5 ደቂቃ ያህል የፈጀ ቪዲዮ ነው። 1 ሰዓት ከ5 ደቂቃ አካባቢ ነው እና ቀርጬ ምናምን ኤዲት አድርጌ ተናጋሪውም እኛው፣ ካሜራማኑም እኛው፣ ኤዲተሩም እኛው እንደዛው እንትን ካልኩ በኋላ ግን አፕሎድ አላረግም አለ ወደ ዩቲዩቡ። ወደ 6 ጂቢ አካባቢ ሆነና ለዛ ይሆን አላቅም ብቻ ነገ ተረጋግቼ እንትን እሏለሁ። እና እንደዛ ደከም ብሎን ሰርተን ምናምን እንትን ሳይለቀቅላችሁ ቀረ። ጌታ ቢፈቅድ ነገ እለቅላችኋለሁ። ከዛ ውጪ እዚህ ግን ጠቅለል ያለውን ትምህርቱን ሳይሆን ትምህርቱ ላይ ምንም አንበልሽ፣ ትምህርቱ ላይ ሳይሆን ጠቅለል ያለ ነገር ግን ትንሽ ነገር ልበላችሁ እና ከዛ በኋላ ዝም ብለን የሆነች የመጽሐፍ ቅዱስ ክፍል አብረን አንብበን እንደተለመደው እንለያያለን። ያ በጣም ለአጭር ደቂቃ ማለት ነው። ለአጭር ደቂቃ እንደዛ እናደርጋለን። ስለዚህ የሆነ አንድ መዝሙር ሰምተን እንለያያለን ማለት ነው። ከዛ በኋላ አንድ ድምፅ ላሰማችሁና መሰረታዊ ችግር ምን እንደሆነ እንድታውቁ ነው። አሁን እንደዚህ አይነት አለመግባባቶች ምናምን ይሄ ንትርክ፣ ጭቅጭቅ ምናምን ሲፈጠር የቤተ ክርስቲያንን መልክ በጣም ለማጠልሸት የሚሰሩ ሰዎች ይኖራሉ። እና ላሰማችሁ አንድ ድምፅ። ለምሳሌ ወንድማችን በጋሻው የተናገረው አንድ ነገር አለ አይቼ ነበርና ቆይ ላሰማችሁና እንዴት አለ። ከዛ በኋላ ከዛ ጋር ተያይዞ ለእናንተም የተወሰነ ነገር እንደወላችኋለሁ እንደው ልናደርግ እና ለሁላችንም ኦፍኮርስ አቤቱ ነው ትንሽ ወንግ። እሺ ኮሜንት ልዝጋባችሁ። ያ የወንድማችን የበጋሻውን እዚህ ጋር ባላሳይ ደስ ባለኝ ነበር። ሀሳቤን እንድትረዱት ነው። አሁን እንደዚህ አይነት ሀሳቦች እንዴት እንደሚነሱ በዛው እንድታዩ እና ከዛ በኋላ ለቤተክርስቲያን ያለን ቦታም እንዳይቀንስም በጣም ስለሚያስፈራ በእንደዚህ አይነት ጊዜ ለዛ ነው አንዴ አቤቱ ነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች መጥተዋል። እነሱ ላይ እየተነሳ ነው፣ እሳት እየተነሳ ነው። ያ ዘንዶ ይቅርታ እንዴ ቆይ ይሰማል ግን ቆይ እንዴ
እሺ ፊቱን ማየት አይጠበቅባችሁም። ይሄ ድምፅ አይታጣም። ይሄ ድምፅ ያው አይታጣም፣ ይታወቃል በጣም ይሄ ድምፅ እና ስሙትና ከዛ በኋላ መጣበታለሁ። ይታይ። ኦኬ እሺ፣ ይቅርታ ወጣቶች መጥተዋል። እነሱ ላይ እየተነሳ ነው፣ እሳት እየተነሳ ነው። ያ ዘንዶ ያ የተኛው የሐሰትን ብቻ እየተቀለረ ራሱን በዘመናት የሚያደልበው ብርሃን ሲበራበት የማይወደው ወንጌል ሲነገር የማይወደው የጌታ ኢየሱስ ክርስቶስ ስም ሲጠራ የማይወደው እነዚህ ልጆች ላይ እያስነሳ ነው። ማዕበል እያስነሳ እሺ፣ ማዕበል እያስነሳ ነው። እሺ፣ ከሌላ ሰው ላይ ነው የወሰድኩትና ፍለስ ለሌላ ፎቶ መጣ። እሺ ኤኒዌይስ እነዚህ ልጆች ላይ ማዕበል እያስነሳ ነው። ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች ተነሱ፣ ያው እኛን መሆኑ ነው እና እነሱ ላይ ያስነሳ የሚል ነገር የተናገረው። አሁን እንግዲህ ሰሞኑ የተፈጠረ እንደዚህ አለመግባባት አለ አይደል? እና እሱም ማለት ነው በመጀመሪያ ደረጃ ይሄ መገፋት ምናምን የሚባል ነገር አለ በእኛ ኤርሲያን ውስጥ። ይሄ መገፋት ምናምን የሚባል ነገር ይኖራል። እሱ ያው እንግዲህ ክሊር ነው። ያው ሁሉም ስለሚችል ችግር የለም። እሱ የትም ቦታ ብትሄዱ እንደዚህ ነገር አይጠፋም ይኖራል። እና በእኛ ኤርሲያን ውስጥም ይሄ መገፋት ምናምን መገፋፋት ምናምን የሚባል በጣም የተጠላ ነገር አለ። ምንም ግልጽ ነው። እኔ አሁን ብጠይቅ እንደዛ ልናገር እችላለሁ አለ። ግን ስለዚህ አሁን እንደነዚህ አይነት ወንድሞች አሁን እንደዚህ የወጡ አንዳንድ ፕሮቴስታንት ወንድሞቻችን ዝም ብሎ ተገፍተው ብቻ ነው የወጡት እያልኩኝ አይደለም። አንዳንዶቹ ምናልባት ሲገፋ ድንግጥ ብሎ በዛው ሃይማኖቱንም ክዶ የፈረጠጠ ሊኖር ይችላል። ኦኬ እንደዛ ሊኖር ይችላል። አንዳንዱ ግን ኢንቴንሽናሊ የክህደት ትምህርትን ምንድነው ፍጹም ፕሮቴስታንታዊ የሆነ ትምህርትን ይዞ ይመጣና ከዛ በኋላ ልክ ተቃውሞ ሲነሳበት ተገፋ ብሎ የሚሄድ የሚሸሽ ይኖራል። ስለዛ ይሄ እሱ ጉዳይ ነው የሚሆነው። ግን እንደዚህ የሚገፉ የሚመስል አይነት ሰዎች ቤተክርስቲያን ውስጥ ይኖራሉ። ግን ግለሰቦች ናቸው። ቤተ ክርስቲያኒቱ ግን አይደለችም። አሁን በጣም ልነግራችሁ የሚወደው ነገር እሱን ነው። እንደው ስለ ክርስቶስ ብላችሁ በደንብ አድርጋችሁ ስሙኝ። ክርስቲያን ወንድም እህቶችም ከቤተክርስቲያን ውጭ ያላችሁ ወደ ቤተ ክርስቲያን ለመምጣት ስታስቡ የነበራችሁ ሰዎችም ካላችሁ ማለት ነው ይህን በጣም ማጥራት አለብን። ምንድን ነው በእንደዚህ አይነት ጊዜ እንዳልኳችሁ የቤተ ክርስቲያንን መልኳን በጣም ለማጥፋት ይሰራል። አሁን ለምሳሌ ቤተክርስቲያን ገፊ ናት፣ ወንጌል እንዲሰበክ አትፈልግም የሚል ነገርን ለማስያዝ የሚሞክሩ ሰዎች ይኖራሉ። አሁን በዚህ ውስጥ ኦኬ የሚገፉ ሰዎች ይኖራሉ፣ በኤርሲያን ውስጥ አሉ። ምንም በቃ ግልጽ ነው ብያቸዋለሁ። እሱን አልካድኩም፣ ልክደው አልችልም። እሱን ግን አሁን እንደዚህ አይነት ነገሮች ከመጡ ከሶስት አቅጣጫዎች ሊመጡ የሚችሉት ይህ መግፋት ምናምን የሚባል ነገር በቃ የግለሰብ ጉዳይ ነው። እንዳትረሱ ቤተክርስቲያን ወደ ቤተክርስቲያን በተአምር ኦኬ ወንጌልን ሰው ጋር ገፍታ የምታደርሰው እንጂ ጭራሽ ወንጌል ሲነገር ሰውን የምትገፋ ሳትሆን ወንጌልን እንደውም ኩልኝ ብላ የምትሰጥ ቤተክርስቲያን ናት ያለችን። ኦኬ ግን ውስጥ ላይ ያለን ሰዎች ግን ጥሩ ያልሆኑ ነገሮችን ልናደርግ እንችላለን እና ከሶስት አቅጣጫ ሊመጣ ይችላል። እኔን እስካዩት አሁን እስከተረዳሁት ሶስተኛው በጣም ያስገርመኛል። የመጀመሪያዎቹ ሁለቱ አንደኛው እንትን ነው ከቅንዓት የተነሳ እንግዲህ ይሄ ለቤተ ክርስቲያን ያለን ቅንዓት ይኖራል አይደለ? ያ ቅንዓት ይኖርና ከዛ በኋላ ሲታይ አሁን እዚህ ጋር በጣም ብዙ ሰው ተሰባስበው እንማማራለን ምናምን ነገር እና ምናልባት ለምሳሌ አሁን አንድ አኪል ቢጠፋ ሌላውን ህዝብ ሁሉ ይዞ ሊጠፋ ነው እንዲህ የሚል ነገር ስለሚኖር ጭንቅላት ውስጥ እና አሁን ሚዲያው ላይ ደግሞ በጣም በሚያሳዝን ሁኔታ አሁን በየቦታው ለምሳሌ ወይ እንደዚህ እንደው ወይ የእኛን ፎቶ ፕሮፋይል ፒክቸር ማድረግ ሎጓችን ሊሆን ይችላል ምናምን እንደዚህ አይነት ነገሮች ይታዩ የለ በስፋት ሰው እንደዚህ አይነት ነገር ሲያይ ሰው ሊደነግጥ ይችላል። ኦኬ የሆነ የተሳሳተ ነገርም ድንገት የተናገረ ሊመስለው ስለሚችል ወይ ከሌላ ሰው ይሰማና ኦኬ እና አክሊል እንዲህ ብለው አስተምሯል እኮ የሚል ነገርን ከሌላ ሰው ይሰማል። ወይም ስለዚህ ሰው ጋር ስንማማር ከነበረው የተቆራረጠ ምናምን እንደዚህ ነገር ይሰሙና የሚሉ ሰዎች ሊኖሩ ይችላሉ። አሁን እነሱ ያው ከኤርሲያን ቅንነት ነው። ግን እነሱም ቢሆኑ ማድረግ ያለባቸው በቤተ ክርስቲያን አስተምህሩ፣ በአባቶች ትምህርት በቤተክርስቲያን አስተምህሩ መመዘን አለባቸው። ሲቀጥል መስማት ያለባቸው ከሚነገርላቸው ሰዎች ብቻ መሆን እንዳለበት ግን እሱን አስባለሁ። እንግዲህ ከዛ ውጭ ግን አሁን እንደዚህ እሺ ያው በቃ እዚሁ ጋር ሰውም ሰብሰብ ስላለ ልናገሩና ሰብሰብ እንዳልን ስናገር
እስቲ እንትን ባናደርግ ለምሳሌ አሁን የፕሮፋይል ፒክቸር ምናምን ይሄ የእኛን ፎቶ ምናምን ታደርጉ የለ ስፔሻሊ የኔን አሁን እንደዚህ ወይ ማድረጉ ቢቀር ነው ከይቅርታ ጋር ማለት አይ ነው እንደዛ ስታደርጉ ምናምን ፍቅራችሁን ለመግለጽ ምናምን ነው እና ጌታ ደግሞ ልቤን ያውቀዋል ለእናንተ ያለኝን ፍቅር እና ግን ምናልባት አንዳንድ ሰዎችን እንደዚህ ማድረጉ በራሱ ሰዎችን ሊያስቆጣ ይችላል። በዚህ ምንድን ነው እሱ ምናምን እንደዚህ ካደረገ የእሱ ተከታዮች ናቸው ማለት ነው። የሰው ተከታይ ስለሆኑ እሱ ቢስት እነሱ ይስታሉ ምናምን የሚል ነገርን ዝም ብሎ እንደዚህ ነገር ጭንቅላታቸው ውስጥ ሊያመጣባቸው ስለሚችል እንደዚህ አይነት ነገር ወይ ቢቀር ብዬ አስባለሁ ቢቀር እና እሱ እንደዛ ቢደረግ ጥሩ ይመስለኛል። ያስፈራል። አንዳንዴ ዝም ብለህ ሰብሰብ ብለህ ስትማማር ራሱ ሰው በዛ ሲል ራሱ ያስፈራል አንዳንዴ። ምክንያቱም ሰው በቃ እንደዚህ አይነት ነገር ሲያይ አንዳንድ ሰው የሚፈራ አለ። እንደዚሁ በቃ የሆነ ነገር ይፈጠር ሳይለ ነገር ማለት ነው። እሺ ሁለተኛዎቹ በክፋት እንደዛ የሚያደርጉ ደግሞ አሉ። ሁለተኞቹ በክፋት እንደዛ ደግሞ ይኖራል አይደል? ያ ልባቸው ላይ ትንሽ ጠርቀም ያለች ከምቸት ያለች ክፋት ትኖርና ከዛን እሷ ክፋት ትገለጣለች። ባይዚ የመጀመሪያ ላይ ይቀርታ የመጀመሪያ ላይ አንዳንዶቹ ጭራሽ ያለ እውቀትም እንደዛም ደግሞ ለክርስቲያን ካላቸው ቅናት ብቻ ግን ያለ እውቀት አያውቁትም፣ ትምህርቱንም አያውቁትም። እዛ ጉዳይ ላይ አባቶች ምን አስተማሩ ምናምን የሚለው ጭራሽ አይታወቅም፣ አያውቁትም። ማያውቁት ግን ሳያውቁት እንደዚህ ወይ በተለምዶ የያዙት የሆነ ነገር ካለ ሲሰሙ ያደጉት ወዲያውኑ ሪያክት ያደርጋሉ። ኧረ እኔ ስሰማ ያደግኩት ሌላ ነው አይነት ነገር ማለት ነው። እና በተለምዶ የሰማናቸው ነገሮች ሁሉ ትክክል ናቸው ማለት አይደለም። ለምሳሌ ኃጢአት ይወረሳል የሚለው ምንም በተለምዶ ሁላችንም ሰምተነው አድገናል። እኔ ራሴ ተናግሬው አውቃለሁ በፊት ማለት ነው ከሆኑ ዓመታት በፊት እና አሁን ላይ ደግሞ ነዋራ ኃጢአት እኮ አይወረስም ከየት አመጣችሁ ተባለ። ስለዚህ አሁን ምን እያልኳችሁ ነው? የውርስ ኃጢአት የሚባል ኃጢአት ይወረሳል የሚል ነገር በመጽሐፍት ላይ አለ። ባይዚ በመጽሐፍት ላይ ኦኬ ትልቅ መምህራን ናቸው በሚባሉት መጽሐፍት ላይ ሳይቀር ማለት ነው መጽሐፍት ላይ ሳይቀር አለ። ለምሳሌ ኃጢአት ይወረሳል የሚል አሁን ያንን ነገር ብዙ ሰው ይዞ ነበረ። ግን ያንን ነገር እንደው ስለያዝን ያ ነገር ለብዙ ጊዜ ስላወቅ ነው በቃ ትክክል ነው ብሎ ጸድቆ ይኖራል ማለት ነው አይደለም። ስለዛ በተለምዶ የምናውቃቸውን ነገሮች መመዘኛ አናደርግም። መመዘኛችን በተለምዶ የምናውቃቸው ነገሮች ሳይሆን ከእግዚአብሔር ዘንድ አንድ ጊዜ ፈጽሞ የተሰጠ አስተምህሮ አለ ለቤተ ክርስቲያን። ቤተ ክርስቲያን በዘመናት ውስጥ በቅብብሎሽ ያቀበለችን ማለት ነው። ስለዛ ከጥንት ጀምሮ የመጣው ሃይማኖት አስተምህሮ የኤርሲያን ዶክትሪኑ እርሱ ነው በቃ መመዘኛ። እሺ በአባቶች ትምህርት ውስጥ በግልጥ የታየን ያ አስተምህሮ መመዘኛችን ነው። ስለዛ በዛ ለመመዘን ሞክሩ እና ግን በዛ ለመመዘን አቅም ላይኖረን ይችላል አንዳንድ ጊዜ። አሚን ምን እያልኩኝ ነው? አንድ ሰው ምን አለኝ ከዚህ ቀደም አንድ መምህር እያወራን ሰው በጣም ያናል ኮንተንትድ አይደለም። ስለዛ የሚመዝነው ያናል በአስተምህሮ ምናምን ሳይሆን ያው አስተምህሮ ላያውቀው ስለሚችል በምንድነው ሊመዝን የሚችለው? እሱ በሚያውቀው በሆነች ነገር። ለምሳሌ ፕሮቴስታንትን ከክርስቲያን የሚለየው ነጠላ መልበስ ያለ መልበስ ጉዳይ ነው የሚል ሀሳብ ጭንቅላት ውስጥ ያለ አንድ ሰው መቶ አክሊል የሚመዝነው ለድህነት ጥምቀት ያስፈልጋል፣ ለድህነት ቅዱስ ቁርባን ያስፈልጋል፣ እንደዚህ የቅዱሳን ምልጃ ላይ የሚያወራው ነገረ ቤተክርስቲያን ላይ የሚያወራው ምናምን ጉዳይ እሱ አይደለም። በዛ መመዘን አይችልም አሁን ያ ሰው። ስለዛ የሚያደርገው ምንድን ነው? ነጠላ ለብሷል አልለበስም። ፕሮቴስታንት ከክርስቲያኖች ጋር የሚለዩት በቅዱስ መስቀል ምልክት በማማተብ ነው ምናምን የሚል ብቻ ከሆነ እሱም ብቻ ከሆነ የሚያውቀው ስለዛ አክሊል የሚመዝነው በዋናው በአስተምህሮ ሳይሆን በቅዱስ መስቀል ምልክት አማትቧል አላማተብም እስቲ ምናምን። ኦፍኮርስ በቅዱስ መስቀል ምልክት ግዴታ መማተብ አለብን፣ ነጠላም እንለብሳለን ግዴታ ነው። ግን እዚህ ጋር ስንመጣ ግን እንዳልኳችሁ ይሄ ስፍራ ለእኔ አውደ ምሕረት አይደለም ማለት የስ አውደ ምሕረት ላይ የእግዚአብሔር ቃል ይነገራል፣ እዚህም የእግዚአብሔር ቃል ይነገራል። ግን ይሄ ቦታ ምን አይነት ቦታ ነው? ልክ የሆኑ ጓደኛ ማዋቾች ተሰባስበን የእግዚአብሔርን ቃል እንደው እየተነጋገርን እያወራን ምናምን እስቲ ወደ እግዚአብሔር ለመቅረብ ምን እናድርግ ምናምን የምንልበት ቦታ ነው እንጂ አውደ ምሕረት የሆነ ፑልፔት ነገር አይደለም። ኦኬ አውደ ምሕረት ላይ ወጥተን እየተናገርን አይደለም። ስለዛ ይሄ አሁን ነጠላ ምናምን የሆኑ እያንዳንዱ ፎርማሊቲዎች እንደዛ ማሟላት አይጠበቅብን። ብቻ እግዚአብሔር ግን በዚህ አሁን እንደዚህ ስናወራ ምናምን እርሱ በመካከላችን እንዲገባና እንዲያስተምረን ግን የሁላችንን ጆሮች እንዲከፍት የምንናገረውን ሰዎችም ደግሞ አንደበታችንን እግዚአብሔር እንዲከፍትልን ምላሳችንን እንዲያዘጋጅልን
ልክ ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ የምትናገሩት ይሰጣችኋል፣ መንፈስ ቅዱስ እርሱ ያቀብላችኋል እንዳለው ልክ መንፈስ ቅዱስ የምንናገረውን እንኳን ጋይድ እንዲያደርገን ወደ ስተት ውስጥ እንዳንወድቅ ኦኬ የምንሰብከው ቀጥታ የቤተ ክርስቲያንን አስተምህሮና ቅድስናን ብቻ እንዲሆን ሰዎችን ወደዛ የሚመራ እንዲሆን ላይፍ ከመግባቱ በፊት አንድ ሰው ቢያማተብ አባታችሁን የሚጸልዩ ይመጣል። እግዚአብሔር እርዳኝ በቃ እንዲህ ብሉ እንኳን እግዚአብሔር እርዳኝ አንተ አስተምረን ሰብሰብ ብለናል። እኔና ወንድም እህቶቻችን እኛ ሰብሰብ ብለናል እና ጌታዊ አንተ አስተምረን ብሎ ቢገባ መልካም ነው። እንደዛ ሊሆን ይገባል። ከዛ ውጭ ግን እንደው በቃ ስህተት የሚመስሉ ነገሮችን ሁሉ እየነቀሱ እንትን ማለት በጣም አስቸጋሪ ይመስለኛል። እና እንዳልኳችሁ መመዘኛቸው ምን ይሆናል? ወይ ነጠላ መልበስ ሊሆን ይችላል ወይ እንደዚህ እና መሰል ነገሮች። ለምሳሌ አነጋገሩማ ምንም ኦርቶዶክስ አይመስልም የሚሉም ሰዎች ደግሞ ይኖራሉ። አሁን በተለምዶ ለምሳሌ በቤተክርስቲያን ውስጥ አሁን መምህራን ምናምን በተለይ ሲያስተምሩ የሆነ ግሬስ ነገር አለ። ያው የእግዚአብሔር ቤተሰቦች ጥሩ ነው ደግሞ በዚህ ደግሞ ሙሉ እያዝጉኝ አይደለም ማለት ጥሩ እንደዚህ አይነት ነገር አሁን የተለመደ ነው። አሁን ፈለገ አትናትዮስ አለ ወዳጅ አሁን እሱ አስተምር ብትሉት አሁን እሱ ይችልበታል። አሁን እንደዚህ አይነት ነገር ውስጥ በጣም እንትን ስላለ እንግዲህ ለብዙ ዓመት እንደዚያ ወደ ምሕረት ላይ ምናምንም ሲሰብክ ስለነበረ አሁን እሱ እንደዛ ጊዜማውንም ድምፁንም አምጣ ብትለው በቀላሉ ያመጣዋል። እኔ ግን አልችልም። እኛ ደግሞ ያው ያደግነውን በዚህ በሰንበት ትምህርት ቤቱም በምንም ስላልሆነ ቀለል አድርገን እዚሁ ዝም ብለን ከጓደኞቻችን ጋር እንደምናወራው የምናወራው እና እንደዛ ያዙት። ሰው ስለዛ በምን ይመዝናል? ምን አታዩትም እንዴ ሲናገር ራሱ ተወዳጆች ይላል ምናምን አይነት ነገር እንደዚያ የሚመስል ነገር ይመጣል። አነጋገር ማወቅ አለብን። መመዘኛችንን ማወቅ አለብን። መመዘኛችን የቤተክርስቲያን አስተምህሮ ነው። መመዘኛችን የቤተክርስቲያን አስተምህሮ ነው። ስለዚህ በቤተክርስቲያን አስተምህሮ ለመመዘን ማወቅ አለብን ማለት ነው። የቤተክርስቲያን አስተምህሮ አስቀድመን መሰረታዊ የክርስትና ትምህርት መማር አለብን። ሁላችን እንደው በጌታ ጋይስ ነጠላውን አጣፍቶ ጭራሽ እንደ የመምህራን ልብስ ለብሶ እዚህ ጋር ግርንግድ መስቀል አድርጎ ግን ፕሮቴስታንቱን የሚመጣ የሀገር ህዝብ ነው ያለው። አሁን ላይ እንደዛ ነው። ይሄ መለያ ተብሎ የሚቀመጠው በፍጹም ይሄ አይደለም። አሁን ላይ ያሉ ሚዲያ ላይ እንኳን ተመልከቱ። አብዛኞቹ ተሐድሶች ምንድን ነው የሚያደርጉት? ተሐድሶ ፕሮቴስታንቶች ማለት ነው። እንዲህ ይኸው ልብሱንም መስቀሉንም እንደዛ አድርገው አይደል የሚመጡት? ግዕዙንስ እንደነሱ አረማን ያቀላጥፋል። ኦፍኮርስ እነዛ ማርያም ያቀላጥፉታል። ኦፍኮርስ ቴዲያችን እና ሌሎችም ወንድሞቻችን በጣም ጎበዞች አሉ። ግን ያው እኛ አንችል። እሺ ኤኒዌይስ ብቻ ግን አሁን ግዕዙንም ለምሳሌ እነሱ ይሉታል። ግዕዙን ስለተባለ ብቻም ክርስቲያን ናቸው ማለት አይደለም። እሱም ግዕዝም መመዘኛ ሆኖ መቀመጥ የለበትም። ቋንቋ ነው። ነጠላውም እንደዛ የአነጋገር ጉዳይ እሱ አይደለም ትልቁ ቁም ነገር። ትልቁ መመዘኛ አስተምህሮ ነው። አስተምህሮ ፕሊስ። ይሄ መቀየር አለበት በእኛ ዘንድ። እሺ በዚህ ጀነሬሽን ይሄ መቀየር አለበት። ክርስቲያኖች ተሰማውና ማለት ነው። እስቲ ስለምን እያወራ ነው? ኦኬ ይሄ የክርስቲያን አስተምህሮ ነው። ከፕሮቴስታንቱ ጋር ምን አገናኝቱት ማለት እንድንችል ወይም ደግሞ ልክ ሲያስተምር ነጠላውን ብሏል ወይም ደግሞ የሆነ ልብስ ምናምን ለብሷል። የክርስቲያን ትልቅ መስቀል አድርጓል ማለት እዚህ ላይ ልክ ተሰማውና ጥምቀት አይደለም ቅዱስ ቁርባን ሁለተኛ ጌታ ስጋና ደም አይደለም ምንድን ነው የሚያስተምረው ብለህ እንድትገፋው። ስለዚህ ወደዛ ነው ማደግ ያለብን። ከአስተምህሮ አንጻር እያነሳ መመዘን አለብን። በልብስ እንሸወዳለን፣ በቋንቋ በግዕዝ እንሸወዳለን። በቅዱስ መስቀል ምልክት በማማተብም ኦፍኮርስ ሊሸወድ እንችላለን። እንደዛ አማትቦ ሌላ ነገር ሊያወራ የሚችል ሰው ስላለ ማለት ነው። ስለዛ ሁሌም መመዘኛ እንዳትረሱ አስተምህሩ ነው። እና እንዳልኳችሁ ሁለተኞቹ ያው እንግዲህ ክፋት የሚኖርበት ሰው ሊኖር ይችላል። አንዳንድ ሰው ከሁላችንም ላይ ግን እንደዚህ አይነት ክፋቶችን ግን ጌታ ከልባችን ላይ ያነሳ። በሁላችንም ውስጥ ሊኖር ይችላል። በሁላችንም ውስጥ ክፋት ሊኖር ይችላል። ጌታ ግን በእርሱ መልካምነት በእርሱ ደግነት የእኛን ክፋት ከልባችን ላይ ንቅል ያደርግልን ይንቀረው። በዛ ምክንያቱም ሰውን የሚገፉ ሰዎች ሊኖሩ ይችላሉ። በቃ እንደዚሁ የለም ይሆን ደስ የማይሉ ዝም ብሎ እንደዚህ አይቶ ማጠመው እንደዛ ደግሞ ሊኖር ይችላል። እና ጌታ ይርዳል ለእንደለሱ። ሶስተኛው ግን በጣም የሚያስገርመኝ ምን መሰላችሁ? ሶስተኛው በጣም የሚያስገርመኝ ሶስተኛው ለምሳሌ በቤተ ክርስቲያን ውስጥ
የሌላ ቤተ እምነት ሰዎች ሊኖሩ ይችላሉ። በቤተ ክርስቲያኑ ውስጥ ሆነው ግን ለምሳሌ ተሐድሶ ሊሆኑ ይችላሉ። አንድ ቪዲዮ ለምሳሌ ሰምቼ ነበረ። እንደዚሁ ሚዲያ ላይ ያለ ወንድማችን እየተናገረ ከሊቃነ ጳጳሳት ጋር አብሮ የሚውል ወዳጃችን እንዲደውሉልን ምናምን ሲል እውነቱን ከሆነ አሁን ይሄ ሰው ፕሮባብሊ ሊኖር ይችላል። ባይዚ እንደዚህ አስቧል። ከሊቃነ ጳጳሳት ስር ምናምን የማይጠፋ ወይ እነሱ ስር የሚል የሆነ ግን ተሐድሶ የሆነ ሰው ሊኖር ይችላል ማለት ነው። እና እንደዛ የሚኖር ከሆነ ምን አይነት ስራን ይሰራል መሰራችሁ? እንደዚህ አይነት ሰው አሁን እዚህ ሚዲያ ላይ ምናምን ፕሮቴስታንቲዝሙ ምናምን የተወሰነ ዛሬ ስለምንሰራ ብዙ ምን ሊያደርግ ይችላል? ለኦርቶዶክስ በጣም የተቆረቆረ መስሎ እነዚህ ልጆች ኦርቶዶክስ እንዲያደርጉ ብሎ ያስጮዋል። ስለዛ ቤተክርስቲያኒቱ ያኔ የሚሰማውም ሰውም ደግሞ ኦኬ ኦርቶዶክስን ሊቃወም ነው የመጡት እነዚህ ሰዎች ምናምን ብለው የተወሰነ ገፋ እንዲያደርጉ ማለት ነው። እና ልክ ሲገፉ በቃ ከገፉኝማ ምን አገባኝ የራሳቸው ጉዳይ ብለህ የሆነ በቃ ነቅለህ እንድትወጣ ማለት ነው። ልክ ከዚህ በፊት እንዳደረጉት ነቅለህ እንድትወጣ ሊያደርጉ ይችላሉ። ስለዛ ተሳካላቸው ማለት ነው። ኦርቶዶክስ መስለው ይሄ ለአባቶችም ለመምህራን ምናምን እንዲህ የሚመስል ነገር ይናገሩና ያስነሱብሃል ከፈለጉ እና ይህም እንዳለ ደግሞ መረሳት የለበትም። ስለዚ እነዚህን ነገሮች ሁሉ በማሰብ ጋይዝ በተቻለን አቅም እንደዚህ አይነት ግርግሮች ምናምን ይኖራሉ። ኦኬ የትኛውን ቤተክርስቲያን ውስጥ ሊኖር ይችላል። በተቻላችሁ አቅም ግን በልባችሁ ላይ ይሄ ያለው የቤተክርስቲያን ቦታ መቀነስ ግን የለበትም። ሁሌም በተቻላችሁ አቅም የክርስቶስን ቤተ ክርስቲያን ሁሌም መውደድን ማፍቀርን ማቆም የለባችሁም። ይሄ በተአምር ሁሌም ማየት ያለባችሁ እርሷን። ኦኬ በውጭ ያላችሁም ደግሞ ወደ ቤተክርስቲያን መምጣት ፈልጋችሁ ግን እንደዚህ አይነት ግርግር ስታዩ ወደ ምን አይነት ቦታ ነው የሚሄደው ብላችሁት የተወሰነ የተወዛገባችሁ ሰዎች ካላችሁ ፕሊዝ ወደኋላ አትሽሹ፣ ወደኋላ አታፈግፍጉ። ቤተ ክርስቲያናችን ውስጥ መመዘኛ የሚባል ነገር አለ ማለት የሆነ የግለሰብ ቤተ ክርስቲያን አይደለችም። መመዘኛ አለ። ያ መመዘኛ ቅዱስ ትውፊት ይባላል። ከጥንት ጀምሮ የመጣ አስተምህሮ አለን። የአባቶቻችን ትምህርት አለ። ከአባቶቻችን ትምህርት ግልጥ እያደረግን ነው የምንማማረው። ስለዚህ መመዘኛችን እርሱ ነው። የአባቶቻችን ትምህርት የአባቶቻችን ልጆች ነን ማለት ፕሮቴስታንት አይደለን ማለት እኛ በደገብ ላይ አባቶችን ትምህርት ጣል አድርገ የራሴን ትምህርት ማንገስ አልችልም። እንደዛ አይቻልም። በቃ መመዘኛ ስላለን ኑ ባካችሁን አክሊልን አይታችሁ ነው አይደለም። የሆነ መምህርን ነው ኢቨን የሆነ ጳጳስን ነው አይደለም። ኦኬ ጳጳስ ሳይቀር ይመዘናል፣ ሊቅ ይመዘናል። ምስኪን ወንድም እዚህ ጋር እንዳሉት እነሱ ተዋቸው በቀላሉ ይመዘናሉ። በምን ሁሉንም ቅዱስ ትውፊት ይመዝናል። ስለዛ መመዘኛ ስላለን ከቅዱስ ትውፊት አንጻር እየታየ ሁሉንም ነገር እንደዛ ማየት ይቻላል። እና አንድ የሰማነው ነገር ደግሞ አለ። የሊቃውንት ጉባኤ አሁን በኢትዮጵያ አይ ቲንክ እንትን ሊያደርግ ነው። አሁን መንፈሳዊ ነገር ላይ ሙዚቃ መክፈት አስፈላጊ ነው ወንድሞቻችን። ከዛ በኋላ አሁን ነገ አኪል ሙዚቃ መክፈት ጀመረ ላይቭ ላይ ገብቶ ልታስቡኝ ነው። ሰው የሊቃውንት ጉባኤው ምን ሊያደርግ አስቧል? ኦኬ ይሄ ጉባኤ ነገር ሊያደርግ አስቧል መሰለኝ። እና ዛሬ ደግሞ እንደዚህ አይነት አከራካሪ የሚመስሉ ነገሮች ካሉ እነሱ ደግሞ ኦፍኮርስ ይነካቸዋል ብዬ ተስፋ አደርጋለሁ። መንፈስ ቅዱስ ደግሞ በደንብ ቢቆጣጠረው ጉባኤውን ጌታ በነገር ሁሉ ይርዳቸው፣ በመካከላቸው ይገኝ እና መልካሙን ሁሉ ያሳያቸው እና እንደሚያሳያቸውም እምነቴ። ሁላችሁም ደግሞ ስለዚህ ጉባኤ ጸልዩ ፕሊዝ። ሁላችሁም ክርስቲያን ወንድምህቶች እና አባቶቻችን ሁሉ የመራው መንፈስ ቅዱስ ነው። እሺ ከጥንትም ጀምሮ አባቶቻችንን የመራው ወደ እውነት ሁሉ የሚመራው ያ መንፈስ እርሱን የመራው እና አባቶቻችንን የመራ እውነት የሆነውን ትምህርት ከሐዋርያት ጀምሮ ይዞ ያስጠበቀው መንፈስ ቅዱስ አሁንም በመምህራኖቻችን ደግሞ በዚህ ጉባኤው ምናምን እንዲሰራ ስለዛ ደግሞ ልንጸልይ ይገባል እና እርሱ ነው። ስለዛ እንደዛ ይደረጋል። የሃይማኖት አበው ሌሎችም የጥንት አባቶች መጽሐፍት ይገለጥና ከእሱ አንጻር እየተደረገ ይኸው አባታችን ገሌ ቅዱስ አባታችን ገሌ እንዲህ ብሏል እያሉ አባቶቻችን ይሰጡሃል። የዚህ ናህል ነው እንጂ እገሌ የራሱን ትምህርት እየያዘ ብድግ እገሌም የራሱን ትምህርት ይዞ ሁሉም የየራሱን ትምህርት ይዞ የሚፈለጥጥበት ቤተክርስቲያን አይደለም። ስለዛ ይህ ነገር እንደዚህ ስለሚሆን ምናልባት ትዕግስት አንዳንዴ ሊያስፈልግ ይችላል። ከተወሰነች ጊዜ በኋላ ይህ ነገር የሚጠራ ከሆነ ይጠራል ተሰየው እና እንደዛ ስለሚደረግ ፕሊዝ ወደ ቤተ ክርስቲያን ለመምጣት ያሰባችሁ ሰዎች ካላችሁ በዚች ግርግር ምክንያት ወደኋላ በፍጹም እንዳትሉ የያዛችሁን እምነት በኤርትራ ደረጃ የተወሳሰበ ነገር
ካለ ቀስ እያላችሁ ታውቁታላችሁ። ኑና ብቻ ቢያንስ ግን ዋናውን አስተምህሩ። ጸሎተ ሃይማኖት ብለን የምንጸልየውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የምንጀምረውን አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለን የምንቀጥለውን የአንዱ የእግዚአብሔር ልጅ ሰው እንደሆነና ከቅድስት ድንግል ማርያም በስጋ እንደተወለደ ስለ ሁላችን እንደሞተ ሞቶ እንዳልቀረ በሦስተኛው ቀን ከሙታን ተለይቶ እንደተነሳ እንዳረገ ዳግመኛ እንደሚመጣ እርሱን እመኑ ዘንድ ከአብ በሚወጣው በመንፈስ ቅዱስ እናምናለን የምንለውን እርሱን ብቻ እመኑ። ለኃጢአት ስርየት በምትሆን በአንዲት ጥምቀት እንደምናምን ከእርሱ በፊት ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት ቤተክርስቲያን እንዳለች እመኑ። እርሷም የጌታ ቤተክርስቲያን ናት። ክርስቶስ ራሷ ነው። እርሷ የክርስቶስ አካሉ ነች ዘንድ በትንሣኤ ሙታን እመኑ። የቤተክርስቲያን አንድነት በቅዱስ ቁርባን ላይ ስለሚመሰረት በቅዱስ ቁርባን እመኑ። ይህንን እመኑና ኑ። ቀስ እያላችሁ ደግሞ ሌላውንም ትምህርት በደምብ ትይዙታላችሁ። ስለዛ ፕሊዝ ለመምጣት ያሰባችሁ ሰዎች ወደኋላ እንዳታፈገፍጉ። በቤተ ክርስቲያን ውስጥ ያላችሁ ሰዎችም ደግሞ እንደዚህ አይነት ግርግሮች በተነሱ ቁጥር ልባችሁ እንዳይታወቅ